አሻም እንደምን ሰነበታችሁ። ይህ የጨዋታ እንግዳ ዝግጅታችን ነው። የስፖርት ጋዜጠኛና ሙዚቀኛው የኢብራሂም ሀጂ አሊ ጨዋታ ነው። ኢብራሂም ሀጂ አሊ በሙዚቃ በኩል ተወዳጁን አሊ ቢራን ያጀበ ሙዚቀኛ ነው። በል ሲለው ደግሞ ድምፃዊም ነው። በስፖርት በኩል ለድሬዳዋ ሲቪል አቪዬሽን ለድሬዳዋ ጥጥ የእግር ኳስ ተጫዋች ነበር። ብዙውን የሥራ ዘመኑን ያሳለፈው በስፖርት ጋዜጠኝነት ነው። የዛሬው ውይይታችን በሙዚቃ ላይ፣ በስፖርት ላይ፣ በድሬዳዋ ልጆች ላይ ይመሰረታል። ኢብራሂም ሙዚቃ ይዞልን መጥቷል። ዘፈኑ ይደምቃል፣ ሸጎዮ ይቀልጣል አይደል? ይቱናኖ ወይናንዬ እንላለን። እንግዲህ ኢብራሂም ስለመጣ በጣም አመሰግናለሁ። እኔም ይሄንን እድል በማግኘቴ በጣም ነው ማመሰግንሽ። ማለት ድሬዳዋ ነው መሰረትህ፣ የተወለድከው እዛ ነው። ዳግም የመወለድ እድል ባገኝ እንደገና እዛው ነው የምወለደው ድሬዳዋ። እንዴ ድሬዳዋ እኮ በጣም በተለይ ልጅ ሆነን በጣም የሚናፈቅ እኮ ነው። ድሬዳዋ ሄዶ ብር አይመለስም፣ የሰው መላእክተኛ የልብ አያደርስም ይባል ነበረ። ድሬዳዋ ብዙ የስልጣኔም የተለያዩ ህዝቦች መኖሪያም ነበረች። የተለያየ አይነት የፍቅር ሀገር ነው ድሬዳዋ። የአንድነት ነው። ሶሻሊዝም መጀመሪያ ያገባው ድሬዳዋ ነው። ረባክ ኢብራሂም ማለት ሰው አስበውበት ሳይሆን በቃ አንኮንሺየስሊ ኑሮ በቃ የዚህ አይነት ሲስተም እንዲከተሉ አደረጋቸው። መጀመሪያ ቁርአን ቀራሁ። ከዛ ደግሞ እንደገና እዛው መደበኛ የዘመናዊ ትምህርት የሚባለውን ሁለቱንም መድረሰ ጀዲዳ እንላለን። መድረሰ ጀዲዳ ማለት በአረብኛ ምንድን ነው ታውቃለህ? አዲስ ትምህርት ቤት ማለት ነው። ጀዲድ ማለት አዲስ ማለት ነው። እዛ ሁለቱንም ያስተምራሉ። ስለዚህ አረብኛም ዘመናዊም እዛው ስንጨርስ ደግሞ ወዴት ነው የምንመጣው? ወደ ልዑል መኮንን አንደኛ ደረጃ ትምህርት ቤት። ስንተኛ ክፍል ነው እዛ የምትሄዱት? ከአምስት በኋላ እስከ 5 እዛ ነው የምንማረው። እንግዲህ የሃይማኖት ትምህርት በሁለቱም እምነቶች ውስጥ ቄስ ትምህርት ቤትም እንዳለ ሁሉ በእስልምናው በኩልም ያው የቁርአን ትምህርት ቤት አለ። ልጆች እዛ ነው አፋቸው የሚፈቱት፣ መጽሐፍ የሚለማመዱት፣ ማንበብ መጽሐፍ ማለት ነው። እንደሱ ነው። እና ከዛ ወደ ደረሳ ይሆናል እንግዲህ ወደ ሃይማኖቱ የሚያተኩረው ሰው አይደለ? አቅጣጫው ነው የሚወሰነው። እሱ ነው። አንተ ልዑል መኮንን ትምህርት ቤት ገባሁ። ሂሳብ ጎበዝ ነበር ካሉ ኢብራሂም? በጣም ሳላስበው በጣም ትዝ የሚለኝ 9ኛ ክፍል ሆኜ ልዑል መኮንን 2ኛም ደረጃ ቀጠለ። እድለኞች ነበርኛ። በፊት 8 ከጨረሱ ወደ ሀረር ነበር የሚሄዱት። አልነበረም እንዴ? ሃይ ስኩል አልነበረም ድሬዳዋ? አዎ። ይገርማል እኮ። ስለዚህ እኛ 7 ከደረስን በኋላ ነው የተከፈተው። አሁን ከዛ 9ኛ ክፍል ሆኜ ከአሜሪካ የመጣ መስተር ቡይ የሚባል አስተማሪ ነበረ። በጣም በቃ በሂሳብ ጎበዝ ስለሆንኩ በጣም ይወደኝ ነበር። እሱ አሁን እንደዚህ እየሰራ ውጤቱን እነግረዋለሁኝ። ከዛ በኋላ ሂድ ላይብራሪ ይለኛል። ክፍሉ ወስዶ የእሱ ቢሮ እስቲ ስራ ምናምን ይለኛል። እኔ የሚሰጥ ምሳሌ አለ አይደለም? እዛ ኤግዛምፕሉን ያንን አይቼ ሁሉንም ጨርሼ ነው የምመጣው። ስመጣ ወዲያው ነው የምሰጠው። ሂድ መጽሐፍ አንብብ ይለኛል። ከዛ እሱ ተጠራ። ሲጠራ አድራሻን ሁሉ ሰጠኝ። አሜሪካ ብለኛል። ምንድን ነው እድል ይሰጣለሁ ስኮላርሺፕ አለኝ። አንተ በጣም ጎበዝና በቃ አሜሪካ ወስዳለሁ አለኝ። ለጊዜው ዝም አልኩት። እሱም ከሄደ በኋላ ይችን ከመሰለች ከድሬዳዋ ሊያወጣኝ ለእኔ በዛን ጊዜ በቃ ትልቅ ሀሪፍ ከተማ ድሬዳዋ ናት። ምክንያቱም እኛ የምናውቀው አዴሌ፣ ሀረማያ፣ አደጋላ ምናምን ዝቅ ካልክም ወደ ቀርሳና ወደ ላንጌ ቁልቢ፣ ጨለንቆ የምናውቀው በጣም ትንሽ ከተሞች ነበሩ በዛን ጊዜ። በቃ ድሬዳዋ ደግሞ ለእኔ በጣም ትልቅ ናት። ከዚህ ሊያወጣኝ ይፈልጋል ሰውዬ። ከዛ በኋላ እድሉን ላከልኝ። በፍጹም አልወጣም አልኩ። 8ኛ ላይም ቤተሰቦቼ ያን ጊዜ ትንሽ ሙዚቃ ጀመርኩ። ልጆች ግን ነጋዴዎች ናቸው ቤተሰቦቼ? አይደለም፣
በቃ አባቴ ነበረ። ግን ከዛ በኋላ ትልቅ እርሻ አለን እኛ ድሬዳዋ ከአዲስ ከተማ አካባቢ። ከዛ ብራ የሚባል አለ። እዛ የጫት የበንደሪን የብርቱካን የዘይቱን ምናምን በጣም ትልቅ፣ በተለይ እንደውም ትንሽ ኮረብታ ላይ ቆም ብለሽ ወደ ታች ገነት ይመስልሻል። እውነት ያ ስለነበረን ከጥሩ ቤተሰብ ነው ያለሁት። እኔ በሕፃንነቴ ነው አባቴ ያረፉት። እናቴ የወለሽ አንቺ አካባቢውን ታውቂያለሽ፣ ቀርሳ አልፌሽ ነው ላንጌ። ከላንጌ ደግሞ ወደ ውስጥ ባለ ሀገር ነው ሳዶዬ ይባላል። እሷ በወጣትነቷ ከዛ በእግር ድሬዳዋ መታ ጫት ሽጣ እንደገና ትመለሳለች። ማታ ስንት ኪሎ ሜትር ይሆናል? 40 አይሆንም? መጥፎነቱ ደግሞ መሰለሽ ዳገት ነው። ሲመጡ ቁልቁለት ነው፣ ሲወጡ ግን ዳገት ነው። ያንን አሁንም ከቤት እስከ ምንድን ነው ኢድ የምትደረግበት በዓሉ የሚከበርበት በእግሯ መታ በእግሯ ነው የምትመለሰው። አሁን ስንት ዓመት ይሆናቸዋል? እሷ ማታቀም እኔ ማላቆም፣ ግን የእሷ ጥንካሬ በጣም ገርም። ደግሞ በወጣትነቷ ሁሉ ያደረገችውን ሁሉ ታስታውሳለች። ይሄ አጋጣሚ ከእናቴ ያገኘው ይመስላል። ኢብራሂም ሁሉን ነገር ያስታውሳል በዝርዝር ብለውኛል ወዳጆች የጠየቅኳቸው። እና እንግዲህ ከመደበኛ ትምህርቱ ሌላ ደግሞ ሙዚቃውንም ጎን ለጎን ነው የያዝከው? በሕፃንነቴ ነው የጀመርኩት። 4ኛ በዛን ጊዜ አፍረንቀሎ በሃርሞኒካ ነበር የጀመሩት። አፍረንቀሎ እንግዲህ እና አሊ ቢራ ይጫወትበት የነበረው ነው። 4 ቀጫጭኖች ማለት ነው። አፍረንቀሎ ማለት ቀሎ የአላ ኖሌ የምንለው ጃርሶ የምንለው ኦቦራ 4ቱ የቀሎ ልጆች ናቸው። ቀሎ ስሙ ነው። የቀሎ 4ቶቹ ነው የሚባሉት። አሁን እነሱ ይህን አፍረንቀሎ ያሉት ሰፋ ለማድረግ ነው፣ ብዙዎቹ ይህንን እንዲከተሉ። የአፍረንቀሎ አሁን ሲባል ሀረርጌ ላይ ያረፉት እነዚህ ናቸው። በዚህ ምክንያት አፍረንቀሎ አሉት። እኛ ደግሞ እነሱ ከወደቁ በኋላ ነው ደሜ አፍረንቀሎ ብለን የተነሳ ነው። በኋላ ሃርሞኒካ በጣም ስሜት እንዲህ መቼ ይሆን እንደዚህ የምጫወተው እያልኩ፣ ከዛ አባቴ አይለቀኝም፣ አባቴ አይወድም ሙዚቃ፣ እናቴ ምንም አትልም። ከዛ በኋላ ማን ሊጠይቅ? እናቴ ደግሞ አባቴን ስለምታከብር በፍጹም በዚህ አትተባበረኝም። በኋላ ኢድ መጣ፣ በዓል ሐቀል ኢድ አለ፣ የበዓል ዘመድ ጋር በዛን ጊዜ 5 ሳንቲምና 10 ሳንቲም፣ በተለይ 10 ሳንቲም የሰጠ ሰው በቃ ትልቅ ገንዘብ እንደሰጠ ነው። ወዲያው እህቶቼ ምናምን አጎት ከሰ 30 ሳንቲም ሆነች። ኦልሬዲ ጠይቅ ያለው እኔ ሃርሞኒካ ትንሿ 30 ሳንቲም አሉ። ሄጂ ያችን እንደዛው ትምህርት ቤት በ9 ነው የምንመለሰው። እኔ በ7 ሄጄ ወዲያው ምሳዬን በልቼ እዛው ተማርኩ ራሴን በራሴ። ምክንያቱም ይሄ አሁን ቤይ ምናምን የምንለው ወደ ውጪ ትንፋሽ ሲወጣ ወደ ውስጥ ስትመለሽ የምታገኛቸው ነው። በሱ ተማርኩ። ልጆች አሁን ማዘፈን ጀመርኩ። እኔ ከድሮም በቃ ማዘፈን ነበር በአብዛኛው። ከዛ ይሄ የሮቢ አለንጋ ታውቂያለሽ? ይሄ በጉማሬው በቆዳ የሚሰራው የጉማሬ በቃ በዛ ስንት እስከሚበቃን ድረስ ጠገብን። ግርፊያ በቃ ልጆች ዝፈኑ እላቸዋለሁ። በር እየደበደብን ታኒካ እየደበደብን እኔ ሃርሞኒካ እየተጫወቱ እንደ ጉድ እንዘፍናለን። አፍረንቀሎ ምናምን። ከዛ እንደዛም አድርገው አልቻሉኝም። ተገረፍኩ እስከሚበቃኝ ድረስ አልቻሉኝም። ተው ነው እንግዲህ ሙዚቃ በጭራሽ አልተወደደልህም። በጣም 6ኛ ክፍል እንደገባው አባቴ አረፉ። አሁን ነፃ ወጣ አባቴ በማረፉ። አሁን እንደዛ ሊበል በጣም ያሳዝናል። ግን እኔ ነፃ ወጣሁ። እናቴ ምንም አትለኝም። ከዛ በኋላ 8 ሲደርስ ይሄ ልጅ በቃ በጣም አደገኛ ሙዚቀኛ ሊሆን ነው፣ አዳሪ ትምህርት ቤት እንስደደው አሉ። ሕይወቴን አጠፋለሁ አልኳቸው። አዳሪ ከምገባ የት ነበር ግን አዳሪ የሚልኩ? አዲስ አበባ ነው። እናቴ በቃ ሕይወቱን ከሚያጠፋ ተውልኝ አለች። ከዛ እንዳውን ጭራሽ አንደኛው ነፍሱን ይማር የኔ ታላቅ ወንድሜ ጊታር ገዝቶ ሰጠኝ። እንካ ጥገብ አለኝ። በቃ ዘፈኑን የማንን ጨዋታ ነበር እንደዚህ የመጀመሪያ ዘፈን
በሃርሞኒካ የለመድከው የማን ነው? ያሊ ቢራ ነው? ያሊ ቢራ አይደለም ወይስ ያሊ ሸቦ? የለም። ከኛ ቤት ቀጥሎ ያለው የኔ ጎረቤት በአደሪኛ የጀመሩ አሉ። ሀረሪ ማለት ነው። በጣም ጎበዝ ዘፋኝ ነበረ። አብዱሰመድ አብዶሽ ይባላል። በጣም የሚወዳት ዘፈናለች የሱ። እንግዲህ ተመልከች፣ ይሄ 7 ነው። ሌላው በአብዛኛው የሚጫወተው በ5 ኪ ነው። ይህንን ነው መጀመሪያ መጫወት የጀመርኩት። በ7 ጀመርኩ። 5ቶቹ በቃ ቀላል ሆነልህ። በጣም ቀላል። በዛ ነው የጀመርኩት። ከዚያ ደግሞ በቃ ወደ የአፍረንቀሎ ገባሁኝ። ጊታሩንም ራስህ ነው የለመድከው? ጊታር አንድ በረከት የሚባል ድሬዳዋ መጣና ሱዳንኛ ይዘፍናል እሱ፣ ትግርኛም። በረከት መንግስት አብ እሺ መጣና ከዛ በኋላ አንድ ጎበዝ አኮርዲዮኒስት እፈልጋለሁኝ አምጡልኝ አለ። በዛን ጊዜ እኔ በአጭር ጊዜ ውስጥ ከነድራሙ ነበር የምጫወተው አኮርዲዮን። በቃ ከኔ በፊት የነበሩትን በሙሉ ከነሱ በላይ መጫወት ጀመርኩ። አኮርዲዮን እኮ መሸከም አልችልም። ይሄ ትልቁን አኮርዲዮን መሸከም አልችልም፣ ግን ስጫወት በቃ ሌላ። አሁን ኢብራሂም ነው ብለው ወሰዱኝ። እኔ ትምህርት ቤት እያለሁ በኋላ ተጫወትኩለት። ምናምን ሕፃን ልጅ እኮ ነው ምናምን፣ ግን ጎበዝ ነው ሲጫወት አሉ። ተጫወትኩ ባታ። ከዛ ምን ያክል ጊዜ ይፈጅብኛል አልኩት ጊታር ለመጫወት። እሱ ይሄ ዑድ የሚባለው ሱዳኖች የሚጫወቱበት በሱ ነው የሚጫወተው። አንድ 6 ወር ትምህርቴስ አልኩኝና አልፈልግም አልኩ። ይሄ ዘመዴም ስጠራ እኔ 6 ወር የሚፈጅ የሙዚቃ መሳሪያ አልፈልግም አልኩት። ኧረ እባክህ አንተ አይፈጅብህም ምናምን ስለኝ እንደምንም ጎትቶ አስተማረኝ። የሚገርምሽ ነገር ይሄ ጣትሽ ውሃ ስለሚቋጠር መጫወት አትችይም በየቀኑ ስትጀምሪ እስከሚጠናክር ድረስ። አንድ ቀን እረፍት፣ አንድ ቀን እየተለማመጥኩ ከሰዓት ስን በ4 ቀን ዘፈን መጫወት ጀመርኩ። በጊታር በ4 ቀን። ይገርማል። እንደው ሂሳብ ጎበዝ ስለሆንክ ይሆን ኢብራሂም መሰለኝ። ደግሞ የሚገርምሽ ነገር ማዛ አሁን ለአንቺ ለማመን ያስቸግርሻል። የማውቃቸውን ዘፈኖች በህልሜ እጫወታቸዋለሁ። ማታ አልተኛም። በቃ ከጊታር ጋር ነው ማድረው። ማታ በህልሜ የተጫወትኩ ሙዚቃ ቀን ጓደኞቼ ሲመጡ ያለ ምንም ችግር እጫወተዋለሁ። አይገርምም? ትለማመዳለህ ማለት እኮ ነው። በህልሜ አእምሮ አያርፍም። አዎ። ከዛ በአንድ ጊዜ በቃ ሀሪፍ ሆንኩ። ምን አልኩ፣ በዚሁ አደግኩ። አሁን በእግር ኳስም በጣም ሁለቱንም አንድ ላይ ነው የምናስኬደው። ትምህርት ቤት ከሲ ኳስ መጫወት ጀመርኩ። ሲ ሻምፒዮን ሁሉ እንሆናለን። በሲ ABC ነበረ እና ሲ ውስጥ ነበረ። የትምህርት ቤቱ አይደለም ይሄ የትምህርት ቤት። ከዛ በኋላ ጨርቃ ጨርቅ ነው ለእኛ ቅርበት ያለው። እዛ ውስጥ የሚጫወቱት ደግሞ እኛ አካባቢ ነው ያሉት። ምን ሆነ፣ የጨርቃ ጨርቅ ኮተን እዛን ጊዜ እዛ ሄድ ኳስ እንመልሳለን፣ እናቀብላለን። የተወሰነ እየተጫወትን በኋላ አንድ 5 ቁጥር ዘርፌል ተክለማርያም ይባላል ከአስመራ የመጣ ነው ለጨርቃ ጨርቅ። ሲያይን እነዚህ ልጆች ሜንታሊ ነው የሚጫወቱት፣ ለምን አላሰለጥናቸውም ብሎ እኛን ሰብስቦ በቃ ማጫወት ይጀምራል። በዚሁ እናድጋለን። የሐረርጌ ሻምፒዮን እንወላለን፣ የሁለተኛ ዲቪዚዮን። ከዛ እዚህ መጣን። እዚህ ደግሞ ከነ አየር መንገድ ጋር ምናምን ከነ አምባይ ሶራኖ ከአስመራ የመጣው ሌላ ሰው ጉድ እስከምል ድረስ ምን አይነት ጨዋታ ነው የሚጫወቱ እስከምል። ከዛ ስንመለስ ከኮተን ጋር እንድንጫወት አደረጉ። መውጣትና መውረድ ስለነበረ እንደ አሁኑ ቀጥታ ሻምፒዮን ስለሆንሽ ወደ ፕሪሚየር ሊግ ግባ፣ ደግሞ የመጨረሻ 2 ነው፣ ወደ ታች ውረድ አልነበረም። የመጨረሻ የወጣው ከዚህ ደግሞ ሻምፒዮን ከሆነው ጋር ይጋጠምና ያሸነፈው ከላይ መጨረሻ ያገኘው ካሸነፈ ይቀራል። ከታች የመጣው ደግሞ ካሸነፈ ተተክቶ ይገባል እንጂ ዝም ብሎ ዘው ማለት አልነበረም። ይገርማል በጣም። አይገርምሽም? ጥሩ አሰራር ይመስለኛል። እኔ ከዛ አዳዲሶቹን ለማምጣት አዎ እኔ አሁን ሰለሞን ተሰማን በጣም እከታተለው ነበር። በጣም ሲበዛ ይወደዋለሁኝ። መቼ ይሁን በአይኔ የማየው፣ መቼ ይሁን እጁን የምጨብጠው ስል ነበር። ከዛ አሁን እንደዚህ ስናደርግ መጣ ይሄ ሲቪል አቪዬሽን ወደ ማሳየት ማየት አለብኝ ብሎ መጣ። እንግዲህ አሁን አንተ ከኮተን ወደ ሲቪል አቪዬሽን ደግሞ ተወስደሃል? አይ መጀመሪያ ሲቪል እኛ ገና 11 እየተማርን ነው ሲቪል አቪዬሽን የወሰደን። በፊት የሶርጊስ ምናምን እያልን የመጋላ ቡድን እያልን
ከዛ በኋላ ከመጋላ ኮካ ወሰድን። ከኮካ ደግሞ ሲቪል አቪዬሽን ወሰደን። አሁን ሲቪል አቪዬሽን ምን ያደርጋል? እነዚህ ልጆች በቃ አለ አይደለም መከፋፈል አይነት ምድር ባቡር የተወሰነ ወሰደ፣ ሲሚንቶ የተወሰነ ወሰደ፣ ኮተን ደግሞ የተወሰነ ወሰደ። አሁን እዛ ላይ ሰለሞን ሰማ የመጣ ጊዜ እንግዲህ ተጫወትከው አንተ በሲቪል አቪዬሽን ቡድን ውስጥ። በሲቪል አቪዬሽን እንደውም ትዝ የሚለኝ ምን እንደሆነ ታውቂያለሽ? እናንተ ገና ተማሪዎች ናቸው። ጥላሁን ማሮ የሚባል ከዚህ ነው ድሬዳዋ የመጣው ፖሊስ 50 አለቃ ነበር። በጣም ኃይለኛ ነበረ። በሱ በኩል ነው የምጫወተው። እኔ 10ና 11 ነው የምጫወተው። ነገር ያለው በእኔ በኩል አልፈህ ጎል ብታስገባ በእንጀራዬ ነው የምትመጣው፣ ነገር ያለው ምናምን አለ። አላጋ ስድብ ኖርማል አይደለም። ዝም ብዬ የበጣልኝን በቃ ተናገርኩ። እኔ አለ እማምዬን አለ የራሱ ጉዳይ አልኩት። ከዛ አሁን ኳስ መትቼ አንድ ሙከራ አድርጌ ስመለስ የሆነ ትኩስ ነገር በጆሮዬ በኩል ብቻ ስወጣ ነው ያየሁት። ለካ እሱ ይህን ይችልበታል። 50 አለቃም ነው አይደለም ፖሊስ። አስደስቶኛል በደንብ በካራቴ በቃ መሬት ላይ ብቻ ፍርትም ስል ነው ያወቅኩት። ነፍሴን አላውቅም። ከዛ መጡ። ጥላሁን ነው የመጣው ህዝቡ ጮኸ። ከዛ የመስመር ዳኛውም ተናገረ። እሱን አስወጡት። ልቻኖ ወጣ። በቃ ይኸው ወጥቶልሃል ተነሳልኝ ልቻኖ። ያን አስታወሳለሁኝ። ከዛ በቃ እኛ ተበታተን። አሁን እኔ በዛን ጊዜ ጊታር ይጫወታለሁ፣ አኮርዲዮን ይጫወታለሁ። እግር ኳስ አንደኛ ነህ። ልጆቹን የምሰበስበው እኔ ነኝ፣ ሰብሳቢ ባንድ ልድር እኔ ነኝ። ከዛ አሁን ኮተን ስንሄድ ሉቻኖ የኢትዮጵያ አሰልጣኝ ነበር። እሱ ለሆነ ዝግጅት ወደ አውሮፓ ምናምን ሄደዋል። የከተንም አሰልጣኝ እሱ ነው። ከዛ በኋላ የስፖርት ኮሚቴው ተቀመጠና ምን እንዳሉ ታውቃለሽ? በሙሉ አሁን ሉቻኖ ያለው ሁሉንም እንቀጥራቸዋለን፣ ይሄ ኢብራሂም ሀጂ የሚባለውን ግን አንቀጥረውም። ምክንያቱም በጊታርም በአኮርዲዮንም የሚሰበስበው እሱ ነው። ልጆቹም በሙሉ አሁን ሌሎቹንም እዚህ ይበክላልና እሱ መቀጠር የለበትም ተባለ። አዎ እዛ አሁን ስንሄድ እዛ ትሬኒንግ እናደርግ ነበር። ልጆቹም በሙሉ ጓደኞችን እነ መቁቤል እነ ፉአድ እነ ቡካር ምን እና ጽጉር እና አደም ምን ሁሉ ተቀጠሩ። ኮተን ተቀጠሩ። ወደ 7 ነው ኮተን የወሰደው፣ ብዙ ነው የወሰደው። ኢብራሂም አንተን ግን አንቀጥረህም አለኝ። የራሳችሁ ጉዳይ ብዬ በቃ ሄድኩ። አሁን ከአንድ ወር በኋላ ነው እንደዚህ ተመለሰ ሉቻኖ። ትሬኒንግ ሲወጡ እኔ የለውም። ኢብራሂም ሴት አላል። አይ እሱ ልጆቹን ስለሚበክል በሙዚቃ እሱን አባረነዋል። እንዴት አውሮፓ እኮ ብትሄዱ ጊታር ፒያኖ ምናምን ኖርማል ነው፣ ራሱ ስፖርት ነው። እንዴት በጊታር እና በአኮርዲዮን ምክንያት እሱ ይባረራል? ነገ መምጣት አለበት ተባለ። ወዲያው ልጆች ሲመጡ ሉቻኖ ይጥራል አሉኝ። ገባሁ። ከዛሬ ጀምሮ ቋሚ ይሁን። ሌላ ጊዜ እኮ ጊዜያዊ ተብሎ 2 ወር 3 ወር ይቆያል። እኔ ወዲያው በቃ ይቀጠር ተባለ። የኮተን ሰራተኛ ሆንክ። አድማጮቻችን፣ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬው ዝግጅት የስፖርት ጋዜጠኛና ሙዚቀኛ ኢብራሂም ሀጂ አሊ መታሰቢያ ነው። እንግዲህ በዚህ ጊዜ 12ኛ ክፍል ጨርሰሃል? ጨርሻለሁ። እንደው ማትሪክ ተፈትኜ ዩኒቨርሲቲ ገብቼ የሚል ነገር የለም ነበረ። ግን እኛ ዘርፌል ያልኩሽ ሲያሰለጥነን እንደ ሲ ነው። ከቢ ጋር ሲ ይጫወቱና እነዚህን ልጆች እንያቸው አሉ። ከዛ በለጠ ተስፋ ይመስለኛል ተስፋ በለጠ ከአስመራ የመጣ ስንጫወት እኔ ዘልዬ በቴስታ ስመጣ እሱ ደግሞ እኔን አስደሰተኝ። በጎን በኩል መታኝ። አየር ላይ እያለሁ ወድቅ ያለው በዚህ በግራ በኩል ደም ፈሰሰኝ። የዛን ጊዜ ደግሞ አዳሙ ነበረ የእሱ መኪና። ነፍሴን አላቅም። ሆስፒታል ወሰዱኝ። እዛ 9 ሰዓት ላይ ነው የተመታሁት። ከሌሊቱ 9 ሰዓት ስነቃ ዶክተሩ አየኝ ምናምን እጄንም ምናምን በቃ አሁን ኦፕራሲዮን አደረግን፣ ምንም አይሆንም ይነቃልና ጠብቁታል። በጣም የሚገርምሽ እዛ ላይ እናቴ ስነገራት ኢብራሂም ሞተ ብሎ ነገሯት።
የት ነው ያለው? ሆስፒታል። በሩጫ መጣች። የት ነው ያለው? እዚህ ዶክተሩ እያየው ነው። በሩን ብርግድ አድርጋ የት አለ የኔ ኢብራሂም ስትል እንደ መንቃት አልኩኝና ወዲያው ደግሞ እንደገና ዶክተሩ ደስ አለው። በፊት ለምን ገባች ምናምን ስል ግን እሷ በመግባቷ ድምጿን ስሰማ ተመልከቼ እናት ጉዳይ ትንሽ እንደ መንቃት አልኩኝና በቃ ይነቃል ምንም ችግር የለም አለ። እንደዛ 9 ሰዓት እኔ በተኛሁበት እንዲህ ጭንቅላቴን ይዛለሁ። ጭንቅላቴ ሁሉ ፋሻ ነው ግን ነቃሁ። ከዛ በኋላ ሰላም ሆንኩ። የጨርቃ ጨርቅም መጨረሻ ላይ እና ትምህርት ቤት በቃ አትግባ ተባለ። እረፍት ወዲያው ቀጠልኩ። ስቀጥል በግራ በኩል የሆነ ነገር ይፈሰኛል። በተለይ ሂሳብ ቴክኖሜትሪ ምናምን ሲሰራ ዝም ብሎ ይፈሰኛል። ዶክተር አጄና ትምህርት አቁም አለኝ። በቃ በዚህ ምክንያት አቆምኩ። ቶታሊ ወዴት መጣሁ? አሁን ወደ እግር ኳሱ መጣሁ። እናቴ ደግሞ ዱዓታ ስታደርግ ከዚህ ከእግር ኳሱ ባለፈው ከሞት ነው የተረፈው ያ ረቢ ኩባ ከነራ መገይስ እያለች ዱዓታ አደርጋለች። እሷም እንዳለችው ሆነ መጨረሻ ላይ ልጇኑ እንደዛ ሊያበቃኝ ምናምን ሹት መጣ ምናምን ስል 3 ቦታ ተበጠሰ የኔ ምስል የእግር። ከዛ በፊት ይሄ የጀነራል ማኔጀሩ ጃፓን ነበረ ሚስተር ማሱይ ይባላል። ይሄ የሂሳብ ልጅ ነው። እኔ የምሰራው የሂሳብ ስራ ነው። ገቢውን ወርሃዊ ሂሳቡን እኔ ነኝ የምሰራው እንደ ካምፓኒ። ልክ እኔ ስገባ በፊት ምክትል ማስተር የነበረው በሆነ ምክንያት ታሰረ። ከዛ በኋላ እስቲ ኢብራሂምን ሞክሮስ ስሉኝ ወዲያው የየቀኑን በደንብ መስራት ጀመርኩ። እኔ እዚህ ይቀመጣለሁ፣ የመንግስት ደግሞ እዚህ ይቀመጣል። ይሄ ቀረጥ አለ አይደለም የምስበስ ሁለታችን ጎን ለጎን ተቀምጠን እንሰራለን። ጋሽ ሙሉ ጌታ ነው የሚባል በኋላ ስራ በጣም ጎበዝ ልጅ ነው ምናምን ነው። ወዲያው መጥቶ ሲያየኝ ጀነራል ማኔጀሩ በጣም የሂሳብ ሰው ነውና ተውት አለ። እኛ ደግሞ ለስፖርት ነው ያመጣ ነው አንተውም አሉ። በዚህ መሃል ክርክር ተፈጠረ። እሱ ጻፈልኝ በቃ ይሄ እዚህ እንዳው ምክትል ማስተራል እንዴት ይሄ ህፃን ልጅ እዚህ ስታፍ ይሆናል ምናምን ተከራከሩ። ውጣ አሉኝ። እንደገና ስፖርት እኛ ለእግር ኳስ ነው ያመጣን፣ አንተ ደግሞ ቦታውን ፈልገህ ነው። ኧረ እኔ ቦታውን ፈልጌ አይደለም ግን እሱ ስለወደደኝ እኔም ስራውን ወድጄዋለሁ። አይ ውጣ አሉኝ። ከዛ በኋላ ለብር ከሆነማ ተውኩላችሁ ብዬ ተውኩ። በቃ ስራውን ተውከው። ስራውንም ስፖርቱ ነው። ከወር በኋላ እንደገና ጠራኝ ማኔጀሩ። እኔ ጨርስልሃለሁ ቀጥላለኝ። ስቀጥል 2 ወር ጠበቅኩኝ። በፍጹም አሉ። አሸነፉ የስፖርት ኮሚቴ። በቃ ትቼ ወጣ። በዛን ጊዜ ስንት እንደሚከፈለን ታውቂያለሽ? በሰዓት 20 ሳንቲም የኮተን እና እንደ ሰራተኛ ግን የስፖርት ተብሎ ለብቻ ይሰጣል። 20 ብር 30 40 እስከ 60 ይሰጣል። እስከ 60 ብር ትልቁ ኤዩስም የፖኬት መኒ ብለ የኪስ ገንዘብ ብለው። ሌላው ስንሰራ በሰዓት 20 ሳንቲም 8 ጊዜ 20 ብር ከ60 በቀን። ከዛ በቃ አየሁኝ። እኛ ምንም አልነበረም የብሩ፣ ምክንያቱም ቤት ነው የምንበላው፣ ቤት ነው የሚጠጣው፣ ቤት ነው የሚያለብሱን። ምንም ችግር አልነበረብኝም። የእነሱ እንዳውም ስትመጣ እውነትም የኪስ ገንዘብ ትሆናለች። አሁን በቃ ሳስበው ምንም አይጠቅምም። እነሱ ደግሞ ያቺ ቦታ ስንት በነበር ታቀል እንጃ 500 ብር ይሁን 600 ብር እንግዲህ ተመልከች፣ ወርሃዊ ክፍያ። ለብር ከሆነማ ተውኩላችሁ ብዬ በቃ ተውኩ። ሙዚቃ ተቀበለች። እንግዲህ ሙዚቃ እንደ ጉድ እጇን ዘርግታ ተቀበለች በሚገባ። ባንድ አቋቋማችሁ? በቃ በፊትም ነበረን እኮ እንሰራለን። ሉቻኖ መጥቶ በቃ ኮሚቴውን አሳመነ። በቃ ተጫወት አሉኝ። እኛ በቃ ሰርግም ስኖር እንጫወታለን። ከዛ ስናቆም ወዲያው አሊ በየበዓሉ እየመጣ ከኛ ጋር እዛ ያሳይ ነበር ድሬዳዋ። ከዛ በኋላ ከመሄዱም በፊት የሆነች የህንዶች ፒያኖ አለች። ጎበዝን አንተ በዚህም ተማር ብሎ መቼም ያላየሁት የሙዚቃ መሳሪያ የለም እኮ ማለት እንዴ። አሁን እንኳን እኮ በሃርሞኒካ ጀመርክ፣ አኮርዲዮን ጋር ሄድክ፣ ጊታር መጣ። ኡድም ትሞካክር ነበር መሰለኝ። በኡድ ነው እንዳው መጀመሪያ የጀመርኩት።
ከዛ ፒያኖ ደግሞ ቻሁኗ ፒያኖ አልከኝ። ፒያኖ መጣች። ከዛ ደግሞ ጃዝም እጫወታለሁ። ቶም ሱዳኖች በተለይ የሚጫወቱበት እሱን በደንብ እጫወታለሁኝ። በቃ ያገኘሁትን ሳክስፎን ጀምሬ የተወሰነ ደቂቃ ከተጫወትኩ በኋላ ያ የተመታሁት ይመጣና እንዲህ ብዥልና እንደ መውደቅ አላ በቃ ከሳክስፎን ጋር ሳንጋባ ተፋታ። ይሁን እንግዲህ እንዴት ይደረግ ይበቃል እንዴ ይሄ ሁሉ ሙዚቃ መሳሪያ። በቃ ከዛ አሊ እዚህ አመጣን። አዲስ አበባ መጣ። አንደኛውን ይለይለታል። ይለይለት። እናትህ ግን አይቃወሙም ነበር? ቀደምም ነግረኸኛል። ሙዚቃ አትቃወምም። ጥሩ ሸጎዬ ተጫዋች ናቸው አልከኝ። በጣም እኔ ግን አይቻት አላቅም። ሲነግሩኝ በጣም ኃይለኛ ነበረች አሉ በሸጎዬ። በቃ አንተ ሸጎዬ እንግዲህ ምን ሸጎዬ ምንድነው ለሚሉ ሰዎች ወይም ደግሞ ሸጎዬ ናይት ምናምን የሚሉ አንዳንድ ዘመናዊ ሙዚቃዎች አሉ። ሸጎዬ በሐረርጌ ውስጥ ወጣቶች፣ ወንዶች፣ ሴቶች በሰርግ ጊዜ በአመት በዓል ጊዜ ነው አይደለ? ይፈቀዳል። በተለይ ይሄ ምንድነው አሁን ብራ በጋ ሲሆን ማሽላውም በቆሎም ሲደርስ በቃ ይሄ እሳት ላይ ነበልባል እዚህ ያስቀምጡና ትንሽ ብቻ ስል መብላት ነው። ይሄ አንገት እንደ ጉድ ነው የሚቆመው። ጥንካሬው ልዩ ነው። በዛን ጊዜ ነው ሸጎዬ እንግዲህ እንደ ናይት ክለብ እንደ መውጣትና እንደ መደነስ አድርገው ሲወዱት የዛሬ ልጆች። ሸጎዬ ማለት እንደዛ ነው። ይፈቀዳል። ወንዶች፣ ወጣት ወንዶችና ሴቶች አንድ ቤት ውስጥ ሸጎዬ እንዲጫወቱ ይፈቀዳል። ለምን እንደሚፈቀድ ታውቂያለሽ? ንገረኝ እስቲ። አሁን ይሄ ወደ ጎጂ ልማዳዊ ድርጊት ልመጣለሽ ነው። አሁን በዛን ጊዜ ኃይለኛ ነበር። በተለይ ይሄ ሙስሊሞች ጋር ወላ ሐረሪ በል ወላ ሶማሌ በል ሴቶች ልጆች ይሰፋሉ፣ ግርዛቱ ይሰፋሉ። ያውን በምንድን ነው ታውቃለሽ? እሾክ የቆንጥር እሾክ የሚባለው ትልቁ ያውና በቃ ትንሽ ከተንቀሳቀሰች ገና አልረጋችም ይባላል። ሌላ ይመጣል፣ እንደገና ይሰፋል፣ እንደገና ሌላ አሁንም ከተንቀሳቀሰች ገና አልተረጋጋችም ይባላል። ሶስተኛ እያሉ የመጨረሻ ፌንት ስትወጣ አሜራገሌ ይላሉ። በቃት ይባላል። በዛው እነዛው ተሰፍቶ ይቀራል። ሽንት ብቻ ነው የሚያስወጣው። ስለዚህ ይፈቀዳል፣ ምንም አይሆንም ብለ ድንግልናው ባንክ ቤት ገባ ይላሉ። ከዛ ሄዳ የፈለገችውን ብታደርግ ምንም ደግነቱ አልተለመደም፣ እንደ አሁኑ አልነበረም። ዝም ብሎ ጨፍሮ ምን ብሎ ማንም ወደዛ ኪሲንግ እንኳን አልነበረም። የሚዳፈር ሰው የለም። አንድ አሁን ሸጎዬ ከዚህ ጋር ነው የሚያያዘው የሚፈቀደው። ሌሊቱን በሙሉ መጨፈር ይችላል። ሌላው ደግሞ ትልቅ ምክንያት አለ። አሁን አንድ ምክንያት ነው ይሄ መሰፋቱ። ሌላው ደግሞ ምንድን ነው ታውቂያለሽ? የሆነ ነገር ከውስጣቸው የሚናገር ነገር አለ። ግጥም እዛው የዘፈኑ ሲጫወቱ የተለያየ ግጥም ይመጣላቸዋል። በኋላ ምን ያደርጋሉ አባቶች ታውቂያለሽ? በርቀት ቆመው በርቀት ያዳምጣሉ። ማታ ደግሞ በርቀት ይሄዳል። ይሄ ድምፅ ንፋስም ስላለ እነዚህ ልጆች እንደዚህ ብለው ዘፈኑ አይደለም። የዚህ አይነት ነገር ሊመጣ ነው። እሱን ተንተርሰው ፕሪዲክት ያደርጋሉ። ገብቶሻል? ምክንያቱም ወጣቶች ናቸው። የሆነ ነገር ከነሱ ጋርም ተባልቆ የሚዘፍን አለ ይባላል። ልክ ነው። ወራአላ ይላሉ እነዚህ የውጭ ሰዎች ይላሉ። ግን የወጣትነት ስሜትና ለውጥ የመፈለግም ነገርም ብዙ ነገር ይኖራል። ግን በእውነትም አባቶች ያላሰቡት ነገር እነዛ ወጣቶች ይናገራሉ። በግጥም ግጥም በሸጎዬ ጊዜ የሚለዋወጡት ራሳቸው የሚፈጥሩትም አላቸው። በጣም አይደለ? እንግዲህ ይሄን አሁን ቅድም የምትለኝም እሱ ነው። ከትንቢት ጋር የሚያያዝ እኮ ነው ግጥሞቹ በአብዛኛው ስታይ። ስለዚህ እነዚህ አባቶች ሽማግሌዎች ያንን ተንተርሰው እነሱን ፕሬዲክት ለማድረግ እነሱ እንዲዘፍኑ ይፈቅዳሉ። ሁለት ምክንያት አለው ማለት ነው። አንደኛው የወጣትነት መደሰት ነው። ሁለተኛው ከውስጡ የሚወጣ ትንቢት አለ ማለት ነው። በጣም ሸጎዬ እንግዲህ ከዚህ ጋር ነው የሚያያዘው በአብዛኛው። ምክንያቱም ወንዝ ወርደው ነው የሚጫወቱት። ሌሊት ነው፣ በጨረቃ ነው። አቤት መቻን ያንን ያየ
ባልነጋ እኮ ይላሉ። ኢብራሂም ለሰርግ ትዘፍን ነበር፣ ሙዚቃ ትጫወቱ ነበር ሬዲዮ ውስጥ። ማን ይጫወታል? በጣም እንዴት ነው የምንጫወተው? ንጋፈታ አብለኝ ንጋፈታ ይኸውልሽ ማዛ በቃ መተው ብቻ እኛ ግቢ ይመጡና ሰርጋለን ይላሉ። ይሄ ነው በቃ ብር ብሎ ነገር የለም እኮ ሰርጋለን። ከዕለቱ በፊት ምናልባት 2 ሳምንት 3 ሳምንት ሁሉ እንጨፍራለን። ከዛ አሩዝ ባህለ መውጫ 1 ሳምንት 2 ሳምንት ወር የምንጫወትበት ቤት አለ። በቃ ሰዎቹ ምግብ ያዘጋጃሉ፣ እየሄዱ ብቻ መስፈን ነው። እናንተ እኛ ሄደን ብቻ መስፈን መጫወት። ከዛ እኔ ምን አልኩኝ ታውቂያለሽ? እኔ ነኝ ባንድ ለደረንግት እስከ መቼ ነው በነጻ የምንዘፍነው? ቢያንስ በአንድ ሌሊት 10 ብር ይከፈላል። 3 ሌሊት የሚፈልግ 30 ብር። ከዛ በፊት እኛ 1ም 2ም ቀን እንደዚሁ በነጻ እንጫወታለን ብለን በ30 ብር ጀመርን። አንድ ሌሊት በ10 ብር። ከዛ በቃ በዛ ቀጠልን። ስንት አገባ ነው። ከዛ 20 ብር እስከምንወጣ ድረስ ድሬዳዋ በቃ ትልቅ ገቢ ነበር። ይሄም ራሱ እንግዲህ እዚህ ከመጣን በኋላ እንኳን እዛ 2 ሰዓት ስንጫወት 3 ሰዓትም ስንጫወት ስንት እናስከፍል ነበር ታውቂያለሽ? 300 ብር ለአንድ ሰርግ 300 ብር ብቻ። እንግዲህ አሁን ተመልከች ስንት ነው የሚያስከፍሉት። ዘፈን አልጋበዝንም እኮ ኢብሮ። አንዳንድ ዘፈኖች እዚህ ጋር ማስገባት ያስፈልጋል። እንግዲህ እሺ ያው የተቀረጸ አለ። አንደኛው በጣም ታሪካዊ ነው። እሺ ምን ይላል መሰለሽ? ድሬዳዋ ኢብራሂም አኮርዲዮን ጎበዝ ስለሆነ ከኛ ጋር ይጫወት ብለው ከኔ በፊት የነበሩት እነ ሸንተም ሹቢሳ ይጋብዙኛል። እኔ ደግሞ ቅዳሜ ከሰዓት አንድ ፍሬንድ አለችን፣ ዝም ብለን ወክ አድርገን ወደ ለጋር በቃ ዲኖ ምናምን ወሬ ብቻ አውርተን ተያዘን እንመለሳለን። ሻይም አትጋብዛትም? ምንም አልጋብዛት። ገንዘብ የታለኝ በሊዛን ጊዜ። አዎ በቃ ለጋር እንሄዳለን። እዛው ትንሽ ዛፍ ስር ቁጭ ብለን እንዲህ ነው ባላ ዝም ብለን ብቻ አውርተን እንመለሳለን። አሁን አንድ ቅዳሜ የዚህ አይነት ነገር ስላጋጠመኝ ይቅርታ ተመልከች፣ ለክብር ስል ወሰድኳት እዛ በጊዜ ተገናኝተን። ኋላ በቃ አሁን እነሱ ይጠብቁኛል 8 ሰዓት እዛ መሄድ እፈልጋለሁ አልኳት። ኒንዴም አልኳት። ዴምቱ ዴሚጋ አለችን። በቃ ገደል ግባ አለችን። ሄድ አለችን። እኔ አሁን ደግሞ በቃ ሪአክት ሳደርግ የሆነ ነገር ብልጭ አለብኝ። እንዴት እንደዚህ ትለኛለች? በክብር የጠየቅኩትን ነገር። አዎ ኋላ በቃ ተነስተን አሁን ሁለታችንም ጎን ለጎን እንሄዳ፣ ግን አንነጋገርም። ልክ እነ ሸንተም ያሉበት አካባቢ ሲደርስ እኔ ወደ እነ ሸንተም እሷ ሄደች። አሁን በጣም ፊቴ ያስታውቃል። ሸንተም ምን ሆንክ አለኝ። ምንም አልሆንኩም። አይ የሆነ ነገር ሆነ አልንገረኝ ምናምን። አይ እኮ እንደዚህ አለችኝ። በዛ በቃ ትንሽ አይዞኝ አለኝ። ወዲያው ወረቀትና ስክሪፕቶ ይዞ ዴምቱ ዴምነራ ስቁፌ ስራ እንቀቡ ደራ ሲጅቡን ኾወይ አራ ሄዱ ቱሬ አንቴ ምነራ ጃለልትንቴ አረበራ ተካንሴነ ገመገራ ፈጋዱ ፉልቅ የዱራ ነገያ አንቁፌ ስራ አንሲ ጅቤ ዴምነራ ጅጅርምቱ ያጋረራ በቃ እንግዲህ በቃ የስድብ ማአት። አሁን ደስ አለኝ። አሁን በቃ ለሷ መልስ ቆንጆ ነገር አገኘሁ አልኩ። በቃ እኔ ደግሞ ወዲያው ዜማ ወጣሁበት። አሁን እኔ ቤት ስመለስ በ1 ሰዓት ቤት መግባት አለብኝ። ስመለስ በር ላይ አገኘኋት። ከቤት ጠፍታው በቃ እንዳስቀየምኩ አውቄያለሁ፣ ይቅርታ ለመጠየቅ ነው የመጣሁት ምናምን አለች። እኔም በቃ ውስጤ ደግሞ ታውቂያለሽ በጠለቅ አልኩኝ። እንደዛ ስትለኝ እሺ በቃ ምናምን አሁን ታረቅ። ዘፈኑ ወጥቷል። በቃ ከፍሬንድ ያው እሷ አታውቅም መቼም አታውቀው። ከዛ መስፈን ጀመርኩ። ወዲያው ይሄ ዘፈን ለእኔ ነው የተዘፈነው፣ ታቆማለህ አታቆመው አለችኝ። አቆማለሁ አልኳት። ከዛ ከፍሬንዱ ጋር የተጣላሁ ኢብራሂም ዴምቱ ዴምነራ ማለት ጀመረ። እሷ በሌለችበት ቦታ ወይ በቃ ተዘፍነዋል። አዎ እሱን አሁን ለማስታወሻ የሰራሁት አለ። ሌላ ደግሞ አንድ አለ። አርአስ ቦሩማ ቦሩስ ፍታኒ ሶናን ጀቱ አንገማቱሪ ሃትሮ አኒ ዛሬም ነገም ተነግዳ ያሽ ምን ያክል ሊቆይ የምል ታሪክ አላት። በቃ
ብዙ ዘፈኖች አሉ እኔ የዘፈንኳቸው። እሱን እንጋብዛለን እዚህ ጋር እንጋብዛለን። ሌላም ደግሞ ከአሊ ጋር እዚህ መተን የመጀመሪያው እነ ሽሩሩ አዋሽ ምናምን እኔ እዛ ላይ ጊታር የተጫወትኩት አለ፣ ቤዝ የተጫወትኩት አለ። አሁን በሪቱ ገነሙ የሚል በሊድ ጊታር ዘፈን እኮ ነው። በሊድ ጊታር ነው የሰራሁት። መዓዛ የሚገርም ነው። ብስራተ ወንጌል ነው የተቀረጸው። የሆነ የናይጄሪያዊ ሰው ነው፣ ዶክተር ነው፣ ኃላፊ ነበር። የሆነ ሰርግ ላይ ስንዘፍን አይቶ ምን አይነት ሙዚቃ ነው የሚጫወቱት እነዚህ፣ እንዴት ሙዚቃ ሜሎዲ በጣም ደስ ይላል ምናምን፣ እንቅረጻቸው ምናምን እና ከዛ ሄደን እንቀርጻለን። እና አባለፋ ኮባኮን ኢፍቴ ስንበርባዶ ሆኩ እስከ አሁን ድረስ ማን ነው ይሄ ፈረንሳዊ አምጭልኝ ፍራንሲስ ትክክል። አሁን እሱ ደገመው እነሱን በቃ ይቺን በጣም ወዳታለሁ ብሎ ዳግም እኮ በሚገርም ቦታ አውጥቶታል። ሪሊ በጣም ደስ የሚል ሙዚቃ ነው። እኔ ትዝ የምለኝ ምንድን ነው በዛን ጊዜ ከአውሮፓ ከፊንላንድ ተነስታ አንድ ጋዜጠኛ ይህን የዘፈነ ሰው ማየት እፈልጋለሁ ብላ መጣች። አሊን እኮ ነው አሊ ብራን። ምን አይነት ድምፅ ነው፣ ምን አይነት ሜሎዲ ነው፣ እሱን ማየት አለብን ብሎ እኔና አሊ ሄደን ነው እዛ አሊን ያነጋገረችው። የሚገርም ነው። በጣም ጥሩ ዘፈኖች ናቸው እነዚህ። ከዛ አውጥቶ ነው እሱ እኮ ለአሊታንጎ ሰጥቶ አሊታንጎ በኤልፒ ያወጣው። እኛ ለሬዲዮ ብለን ነው የሰጠ ነው። ምንም እኮ ትሬኒንግ ሳናደርግ ነው የገባ ነው። አቦ አቲ ሊድ ጊታር ቀቢ አሁን አሊ አቦ ስንበርባዶጉ አንተ ነህ ከነ የተሻለ የምትጫወተው እንካ ሊድ ጊታር ያዝ አንተ ቶምቶም ያዝ ምናምን እያልን ነው የሰራ ነው። ሁላችንም ብዙ መሳሪያ እንጫወታለን። የሚገርምሽ አሊን ታውቂያለሽ? አሊ እኔ አይቻለው ሊድ ጊታሪስት ለእኔ እንደ አሊ አልነበረም። እሱ አሁን ቤዝም ይጫወታል፣ ጃዝም ይጫወታል፣ እየመጣ አኮርዲዮን በሚገባ ይጫወታል። ኪቦርድ እንደዛ ነው። አሁን ግን ኪቦርድ ላይ ብቻ ነው የቀረው። ስለዚህ ይሄኛ ምንድን ነው ታውቂያለሽ? ቢያንስ ሁለት የማይጫወት ሙዚቀኛ እኛ መሀል አልነበረም። ቃችሁ ስራ የጀመራችሁት ክለብ ውስጥ አይደለም? ክለብ ውስጥ ነው። መተን በቴሌቪዥን ግን ቴሌቪዥን አሳየን። ከድሬዳዋ የመጣው ቡድን ተብሎ አዎ የሆነ ሰርግ ላይ ሁለት ቦታ አዩና ሜሎዲው ደስ ይላል በቴሌቪዥን ይቅረብ ተባለ። እሺ ከዛ በኋላ ጠየቁም፣ ሄደን ሰጠን። ይደገም ተባለ። ስንት ዘፈን ሰራችሁ እዛ ላይ? እንጃ 10 ምናምን። በአብዛኛው ግን የዘፈነው አሊ ነው። እኔ ትዝ ይለኛል አማርኛም የሐረሪም ሁሉ ሰርቻለሁኝ። በጣም ደስ የሚል ነበር። ሶማሊኛ ያለሽ አረብኛ ብዙ ነው የሰራ ነው። ሰው ወደደው። ይህንን የተመለከተ ዛምቤዚክ ክለብ ይባላል። ዛምቤዚክ አይደለም ነገሩ፣ ገባሽ? ዛምቤዚ ተጽፎ ክለብ ለማለት ሲፈልግ ሲጨመረበት ቦታው ስላነሰው አሁን ሰው ምን አለው? ዛምቤዚክ አሉት። ዛምቤዚክ ክለብ ዛምቤዚክ ሆኖ ቀረ እንጂ ዛምቤዚ ክለብ ነው። በዚህ ሞዛምቢክ ውስጥ ያለው ሪቨር አለ፣ በሱ ነበር ዛምቤዚ ሪቨር። አሁን እዛ ጀመር። በቃ በ3 ቀን ጀመር። አርብ፣ ቅዳሜ፣ እሁድ ጫወታላችሁ። ከዛ ሰው ወደ ንፋስ ስልክ የነበረ ክለብ ነው እንግዲህ አይደለ? ሰው እንደ ጉድ ይመጣል። መኪና ማቆሚያ ቦታ የለው። እዛ ምን አይነት አካባቢ እንደነበር ታውቃለሽ? እኛ 3:00 4 ስንወጣ በር አካባቢ ጅብ እናይ ነበር። የሚገርም እውነት። ምንም እንግዲህ አዲስ አበባ ፊት ለፊት እሱ ፋብሪካው ነበረ ያኔ። አዎ አሁን አዲስ ሰፈር የሚባለው በሙሉ የጅብ መናኸሪያ ነበር። አሁን እዛ ስንጀምር ሰው እንደ ጉድ። እኛ አሁን አርብ፣ ቅዳሜ፣ እሁድ ሰው አሁን ሰኞ፣ ማክሰኞ፣ ሮብ ሁሉ መምጣት ጀመረ። ኦኬ ሐሙስ እንጨምራለን። በሳምንቱ ሮብ ተጨመረ። አሁንም ብዙ ሳንቆይ ማክሰኞ መጥቶ ሰው ማስቸገር ሲጀመር ማክሰኞ ማለት አንድ ቀን እረፍት ያስፈልገናል። እንዴት ሳምንት በሙሉ እንሰራለን? የተወሰነ ጊዜ ከሄድን በኋላ አንዳንድ ሰው ማረፍ አለበት ብለን አንዳንድ ሰው እያረፈ ግን ሰኞም ቀጠልን። እነማን ናችሁ ግን ኢብሮ ቡድን ውስጥ የነበረ ቢራ እናንተ አላችሁ? አሁን የሚገርመሽ እኛ መጀመሪያ ስንመጣ ከድሬዳዋ ያው የድሬዳዋ አካባቢ ልጆች ብቻ ነበር። አሁን ከዛ አንድ በቀል እንዳለማው የሚባል ልጅ ከአሊ ጋር ዋዜማ የሰራ የነበረ እሱ መጥቶ ከኛ ጋር አማርኛ ይሰራል። እኛ ሌላውን በሙሉ እንሸፍናለን።
ሰው መጥቶ ሱዳንኛ ይላል እንደ ጉድ፣ አረብኛ ይላል እንደ ጉድ፣ ሐረሪ ይላል እንደ ጉድ እንጫወት። ከዛ በኋላ ውብሸት ፍስሐ ነፍሱን ይማረ እሱም ከኛ ጋር ጀመረ። በጣም መራዊ ዮሐንስ እሱ ነፍሱን ይማር። በቃ ምን አለፋሽ ሁሉም አሁን ትግርኛ ከ10 በላይ እንዘፍን ነበር። አማርኛ ትግርኛ ዘፋኛላችሁ ወይስ እናንተው ራሳችሁ? ሙሉጌታ ስዩም የሚባል ልጅ ነበር ከኛ ጋር ይዘፍናል፣ ጃዝም ይጫወታል። ምን አለፋሽ ብቻ በሁሉም ቋንቋ ጃፓንኛው እንኳን አጥንተን እንጫወት ነበር። ለሚመጣው ሰው ሁሉ አዎ ጃፓኖች ይመጣሉ። እዛ አይደለም ፋብሪካ አለው ይጫወታል። ከዛው ደግሞ አንዷን ይዛል፣ እሷ ደግሞ ዛምቤዚ ትላለች፣ ይመጣሉ። ለነሱ ስንል ግን በጣም የገረመኝ ከስዊድን ኤምባሲ በጣም ይመጡ ነበር። እዛ አሊን በኋላ የወደደችው ወርጊታ እኛ ጋር ዴሌጌሽን ሲመጣ እኛ ጋር ነው የምታመን የሚመጡት። እኛ ደግሞ ፈረንጅ መጣ ብለን የምንችለውን ያክል እንግሊዝኛ ትጨምራላችሁ። በኋላ ይመጡ እኛ እኮ የእናንተን ሜሎዲ ፍለጋ ነው፣ እንግሊዝኛ የምፈልግ እኮ ሂልተን እንሄዳለን። ስለዚህ እኛን ብቻ ነጭ መሆናችን አይታችሁ እንግሊዝኛ አትስፈኑ፣ እኛ የምንፈልገው የእናንተ ነው። አሁን ለሁሉም እየተነገረ እዚህ ቦታ ቆንጆ ሜሎዲ ይጫወታሉ። እኛ ያን ያክል ልዩነት አናውቅም ነበር። በኋላ ከሁሉም ይመጣሉ። አሁን ምንድነው የተረዳ ነው? ይህን የእኛን ሀገራዊ ሜሎዲ ይፈልጋሉ የሚል መጠን ነው። በቃ በአይነት እንዘፍናለን። እኔ ምን አደርጋለሁ? ኢንስትሩሜንታል እየተጫወትኩ የሰው ስሜት ይመረምራለሁኝ። ኪቦርድ ይዤ እጫወታለሁ ወይ ጊታር ይዤም እንጫወታለን። መጀመሪያ ኢንስትሩሜንታል ስለሆነ እፈትሻለሁኝ። ምንድን ነው የሚያስደስታቸው እንቅስቃሴ ውስጥ ምናምን። ከዛ በኋላ ሐረሪ የሚፈልግ ከመጣ ሐረሪ ወይ ሲዘፍን ወይ ተነስቶ ይጫወታል፣ ዝፈኑ ምናምን ይመጣል። እንደዛ እያልን ሁሉንም ለማስደሰት እንሞክር ነበረ። እውነቴን ነው የምልሽ፣ የያዝነው መሳሪያ በጣም ትንሽ ነው፣ በጣም ትንሽ ነው። ግን ስንጠራ አሁን ለምሳሌ በ1969 አካባቢ የእናት ሀገር ጥሪ ምናምን ነበር አይደለም? ከና አይቤክስ ጋር በዛች መሳሪያ ተሰልፈን እኮ መርካቶን እናሳብዳለን። በጣም ሰበርታ ስትይ ወይም ሲሲ ምናምን ስንል በጣም የሚያስጨፍር ጥሩ ዜማ ናት። ሲሲ ገና ከድሬዳዋ ሳንወጣ ነው ሂሜ ዮሱፍ የሚባል እሱ ነው የደረሰው። ነፍሱን ይማረው፣ አሁን ሞተዋል። ከዛ እኔ በአኮርዲዮን በጣም ያስኩለት ሐረር ሬዲዮም አለው በዛን ጊዜ የሰጠናቸው። በቃ ሰው ያብዳል። በቃ እየመጣ ሲሲ በተለይ ሂሜን መንገድም አያስኬዱትም ነበር። ከዛ እነዚህ ልጆች ምንድን ነው በኋላ አንዱ ምን እንዳለ ድቤን አዱ ብራ አዱ ምንበርባዱ ተርጉማ ይህንን ነገር አሁን ከበሮ ለመጫወት ልዘፍን ስፈልጊ ፀሐይ ላይ ነው የምናሞቀው በደንብ። የእነሱ ከበሮ ግን ፀሐይ አይፈልግም ነው። ከዛ በቃ እንደዚሁ ስንል በጣም ታዋቂ ሆናችሁ። ከዛ አሊ ደግሞ በሆነ ምክንያት ብቻ ከአንዱ ጋር ልስማሙ አልቻሉም። በቃ ጥሎን ሄደ። ዋና ዘፋኛችሁ ሄደባቸው። ወደ ትሄዳል። በዛን ጊዜ እነ ቢቢሻ ዲአፍሪክ ይጫወቱ ነበር። ሄዶ እነሱን ጆይን አደረገ። እንዳውም ና አለኝ፣ እነዚህ ከአንተ ጋር የሚሄዱ አይደለም፣ እንሂድ፣ እኔ ሌላ ቦታ አብረን እንሄዳለን። አብረን ከአገር ወጥተን እኔ ከወጣው እኔ ነበር ሊድ የማደርገው በዛን ጊዜ። በቃ አወኩኝና ተዋሊ፣ በቃ አንተ ሂድ፣ እኔ ልቅርና ትንሽ እንዳው ለማጠናከር እንሞክር አልን። ከዛ ባለቤቱ ደግሞ ትልቅ ደሞዝ ያገኘ የነበረው አሊ ነበር። ከዛ ኢብራሂም ነኝ፣ ሶስተኛ ሂሜ ነው። በጣም የሚገርምሽ በዛን ጊዜ አሊ ትልቁ ስንት ነው ታውቃለች? በቀን 19 ብር። ኧረ እባክህ! እኔ 14 ይሆን 15 እነዚህ አገኘ ነበር። ሂሜ 12 ያገኛል። እነ ውብሸት ፍስሐ እነ ጠዊል ከዛ በታች ነው 7 ብር። ኤኒዌይ ምን መሰለሽ፣ የመብራት አንከፍል፣ የውሃ አንከፍል፣
እዛው ነው የምትኖሩት እንዴ? እዛው ነው የምንኖረው። ተሰጥቶን ቦታ አልጋም እዛው ነው። ስለዚህ ምንም ወጪ የለም። በዛን ጊዜ ደግሞ ታክሲ ከመርካቶ እስከ ሳሪስ ድረስ ስሙኒ ነበር። እኛ በቃ ጠዋት እንሄዳለን፣ በስሙኒ እንሄዳለን፣ ምግባችን እዛው እንበላለን፣ በርጫችን ይዘን በስሙኒ እንመለሳለን። ምግብ ደግሞ በጣም ርካሽ ነበረ። እንግዲህ በቂ ነው ገንዘቡ። በጣም በቂ ነበር። እንደዚሁ ስንል በቃ እኔ ሁለቱንም አስኬድ ነበር፣ ሙዚቃውንና ወዲያው ደግሞ አልቆየሁም። እዚህ እንደመጣሁ የስፖርት ጋዜጠኛ እንፈልጋለን አሉ። በኦሮምኛ በሪሳ ተመሰረተ። አዎ እኔ ደግሞ ውስጥ ያለው የሰለሞን ተሰማ እንዳለ ያኔ ድሬዳዋ አግኝተዋል። ድሬዳዋ መጥቶ ነበር። መቼም ሄጄ የጨበጥኩት ዕለት ልነግርሽ አልችልም። ደስታዬ ወሰን አልነበረውም። በቃ ጨበጥኩት፣ ሳምኩት። መቼ ይሆን እኔም ስሜቴ ሁሉ ምንድን ነው አሁን የስፖርት ጋዜጠኛ መሆኑን። አድማጮቻችን የስፖርት ጋዜጠኛና ሙዚቀኛ ኢብራሂም ሀጂ አሊን የምናስብበት ዝግጅት የመጀመሪያው ክፍል እዚህ ላይ ያበቃል። ከጥቂት ደቂቃዎች በኋላ ሁለተኛውን ክፍል ይዘንላችሁ እንቀርባለን። ሸገር 102.1 የእናንተው ሬዲዮ